طبعا هذه حسبي الله ونعم الوكيل فيها، ما خلت ولا بقت، مياخذة 7 آثار. الشعر حاطته هنا، وحاطته جوا الشراب، وحاطته جوا السماعة، وحاطته جوا السلام عليكم ورحمة الله وبركاته። سلام ودنا የተከበራችሁ የቢንቱ ሳይቶብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እንዲሁም ይህን ቪዲዮ ላይክ፣ ሼር እንድታደርጉ መግቢያ ላይ እንደተመለከታችሁት እንግዲህ አንዲት የውጭ ሀገር ዜጋ ያው ፊሊፒን እና ኢንዶኔሲያ እንደምታውቁት ይሄ ኸራቢጥ ነገር ሲህር ምናምን ነገር መስራት ይወዳሉ። ያኔ ማድሬ ብዙ ጊዜ ያጋጥማችሁ ከሆነ አይታችሁ ከሆነ እንደዚህ ድግምት ምናምን ይሄ በፀጉር በተለያየ ነገር ይሰራሉ። እና ይሄም እንግዲህ አንዲት ሀበሻና የውጭ ሀገር ዜጎች በሚሰሩበት ቤት ነው ይሄ በምስሉ ላይ የምትመለከቱት የተገኘው ማለት ነው። እና እኔ ያልሰራሁም ሀበሻይቱ ናት የሰራችው ብላ እንትን ብትልም ነገር ግን ካሜራ ያኔ ይሄ ካሜራ ስላለ ቤት ውስጥ ማለት ነው። እንግዲህ አሁን ላይ በማንኛውም ቦታ የትኛውም ቤት ካሜራ የሌለበት ቤት አታገኙም። ርካሽ ነው እያመጡ ግጥም ያደርጉላችኋል ማለት ነው። እና መዋሸትም ሆነ የተለያየ ነገር ማድረግ አይቻልም ማለት ነው። እና እኔ አላረኩም ሀበሻይቱ ናት ያደረገችው ብትልም ግን እነሱ ስለተከታተሏት ይህንን ስራዋን ስላዩ እንትን ይችን የውጭ ሀገር ዜጋዋን አሳልፈው ለህግ ሰጥተዋል ማለት ነው። እና እንደዚህ አይነት በአንድ ላይ የምትሰሩ እንስራ፣ እንደዚህ እናድርግ፣ መዳም ጥሩ እንዴት ትሆንልን፣ ብር እንዲጨምሩልን ምናምን ሲሏችሁ ራሱ እሺ እንዳትሉ ማለት ነው። በተለይ ሀረብ ሀገር አዲስ የመጣችሁ የቆያችሁ እንኳን ያው እንደዚህ አታረጉም። ግን አሁን አዳዲስ የምትመጡ አታውቁም፣ ወይንም ደግሞ ልጅነት ይኖራል ምናምን ነገር እና እንደዚህ አይነት እናድርግ ሲሏችሁ እሺ እንዳትሉ ማለት ነው። በአንድ ላይ እናድርግ፣ በአንድ ላይ የሆነ ነገር እንዲሆንልን ይሄንን ነገር እናድርግ መዳም ላይ ወይ የሆነ ነገር እናድርግ ሲሏችሁ አይ እኔ እንደዚህ አይነት ነገር አላረግም፣ እኔ እምነቴ አይፈቅድም በሉ ማለት ነው። የትኛውም እምነት ሆኖ እምነቴ አይፈቅድም። ሲጀመር ይሄ ነገር በጣም ሀራም ነው። ይሄ ድግምት ምናምን ነገር ሀራም ነው። ተመልሶ ወደ ራሳችሁ ነው የሚመጣው ማለት ነው። እና የሆነ ሰዓት ላይ እናንተ ልትደሰቱ ወይንም ያ ሰው ሲሰቃይ ያ ሰው ሲታመም ደስ ሊላችሁ ይችላል። ነገር ግን የሆነ ሰዓት ላይ ራሳችሁ ላይ ተመልሶ በሽተኛ አድርጎ ነው ቁጭ የሚያርጋችሁ ማለት ነው። አላህ ቆይቶም ቢሆን መልስ ይሰጣል። አላህ የሆነ ሰዓት ላይ የሰራችሁትን ስራ የሰራነውን ወንጀል አጠራቅም የሆነ ሰዓት ላይ ዋጋ ያስከፍለናል እና ወደ ራሳችሁ ነው የሚመለሰው ማለት ነው። እንደዚህ አይነት ነገር እንዳትሰሩ። በእርግጠኛ በእንደዚህ አይነት ነገር ብዙ እንትን አንልም። ያኔ ብዙ የሚሰራ የለም አገር ቤት ነው እንጂ እንደዚህ በተለይ እዚህ ሀገር ወደ አረብ ሀገር መጥታችሁ ውጭ ሀገር ያላችሁ ወጣቶች እንደዚህ ታደርጋላችሁ ብዬ አልገምትም ማለት ነው። ያው ኢትዮጵያ ላይ እንኳን ብዙ ይኖራል። አላህ እንደዚህ አይነት ሰዎችን አላህ ያጥፋቸው፣ በራሳቸው ነገር ላይ ቢዚ ያደርጋቸው። የእናንተን ለማጥፋት፣ የእናንተን ደስታ ለማጥፋት፣ የእናንተን ሳቅ፣ የእናንተን ቤተሰብ ለመበተን። ወላሂ እኛ ሀገር ላይ በጣም ከባድ ነው እንደዚህ አይነት ነገር ማለት። ተስማምታችሁ እንዳትኖሩ፣ አባት ልጁን እንዳይወድ፣ እናት ልጇን እንዳትወድ፣ ብትንትን እንድንል ምናምን ነገር ያደርጋሉና አላህ ከእንደዚህ አይነት ነገር ይጠብቀንና ራሳችሁን ጠብቁ ለማለት ነው የዛሬው ቪዲዮ ማለት ነው። ይሄን ቪዲዮ ላይክ ሼር ያርጋችሁ። አዳዲስ እንደዚህ መረጃዎች ሳገኝ እለቅላችኋለሁ ማለት ነው። ያው ብዙ ጊዜ እንደዚህ የማልመጣው ስለማይመቸኝ ነው። በሌላ ነገር ያኔ ትምህርቶች ምናምን ስላሉብኝ ነው። ኢንሻአላህ ወደፊት በአዳዲስ ነገሮች እመጣለሁኝ። ያኔ ከዚህ የተሻለ ነገር ይዤላችሁ እመጣለሁ። እስከዛ ድረስ ሰብስክራይብ አርጉኝ ማለት ነው። ላይክ አርጉኝ፣ ሼር አርጉኝ። አይከፈልበትም። አበረታቱን። እኛ አረብ ሀገር ሴቶችን አበረታቱን። ቢያልፍልን ያልፍላችኋል። የምሬ ነው ወላሂ። እርስ በራሳችን ብንተጋገዝ ያልፍልናል።